ከትዕቢት የመጨረሻው ትዕቢት ግን ትዕቢት የለብኝም የሚለው ነገር ማለት ነው። ትዕቢት የለብኝም የሚለው ከትዕቢትም የመጨረሻው ክፉ ትዕቢት እሱ ራስን አለማወቅ ነው። ራስን አለማወቅ እንኳን እኛ በዚህ ዓለም የምንኖረው ሰዎች ይቅርና በገዳም ለብዙ ቅድስናና ጸጋ የበቁትን የሚያንገዳግድ ትልቁ በሽታ ትዕቢት ነው። ሰይጣንም በጣም ምክንያቱም ረቂቅ ነው። ትዕቢት በነገራችን ላይ ረቂቅ ስለሆነ አንጻህኒ ምህዋቴ እንዳለ ዳዊት አቤቱ ከተሰወረው ኃጢአት አንጻኝ ይላል አይደለም? ከማይመስለን በቀላሉ ከማንረዳው አሁን ሞልቶ ሲፈስ እናውቀዋለን። እገሌ ትዕቢተኛ ነው፣ እንደዚህ ነው፣ ጉረኛ ነው፣ ጉረኛ ናት ምናምን እንላለን። ያ ሞልቶ ሲፈስ ነው፣ እንደ ወንዙ ሞልቶ ሲፈስ። ሳይሞላ ሲቀር ግን ትዕቢት በተለይ የውስጥ ስለሆነ ቅድም ጌታ እኔ በልቤ ነው አይደለም ያለው ትሁት ትህትናና ትዕቢት የልብ ናቸው። በነገራችን ትዕቢት የልብ ናቸው እና በመገለጫው ካልሆነ በቀር መኖሩ እንኳን አይታወቅም። ለምሳሌ አንዳንድ ጊዜ ጥቂት ምልክቶችን እዘረዝራለሁ። ብዙ ምልክት ነው ያለው በነገራችን ላይ። ይሄ አንዳንድ ጽሑፍ አንባችሁ ታውቃላችሁ? ሜዲካል የሚባል ጋዜጣና መጽሔት ነበር። አሁን አለ የለም? አንባችሁ ታውቃላችሁ? እሱን እኔ የተወሰነ ጊዜ አንብቤ ጣልኩት። ምክንያቱም ሁሉ በሽታ ያለብኝ ነበር የሚመስለኝ ምልክቱን ሳየው ማለት ነው። ታውቃላችሁ አይደል? አሁን ትዕቢት በነገራችን ላይ እንደዛ ነው። ምልክቶቹን ብታዩቸው አሁን ለምሳሌ ሰው እንደው በአፋችን ቢቀር በህሊናችን እንተቻለን አንተችም። ትችት የትዕቢት አይነተኛ ምልክቱ ነው። ለምሳሌ ምልክት ነው፣ አይነተኛ ምልክት ነው። አሁን ትችት ዝቅተኛዋ ናት። ይገርማቸዋል። አይጥመንም። ሌላው መቅደስ ቆመን እንኳን እያስቀደስ እንደው በቃ እንደው ከዛ ከቀዳሾቹ ራሱ ባንዱ እንዲባይ እንላለን አይደለም? ምክንያቱም እንዲህ ነው መሆን ያለበት። ያ ማለት እኔ የተሻለ አውቃለሁ የሚል ነው። በነገራችን እንደዚህ መሆን አልነበረበትም፣ እንደዚህ ማድረግ አለበትም ምናምን ስንል ሁሉ ለእኛ በቦታችን በህሊናችን ለእኛ የሚሰጠው ከፍታ አለ። አባቶች ምን ይላሉ? መተቸት ማለት ራስን ከፍ ካለ ቦታ ማስቀመጥ ነው ይላሉ። ሌላውን ዝቅ ማድረግ ስለሆነ ማለት አይነተኛ የትዕቢት መገለጫ ነው። ትዕቢት የለብኝ የሚል ሰው በጣም እርግጥ ትሁታን የሆኑ ሰዎች የበለጠ ትዕቢተኛ ነኝ ይላሉ። በነገራችን ላይ ራሳቸውን ደጋግመው ነው የሚወቅሱ። ይህን ትዕቢትን ነቅሎ ለመጣል መጀመሪያ አደገኛነቱን፣ ረቂቅነቱን፣ በጣም ድብቅነቱን ማወቅ ያስፈልጋል።